ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ለምትገኙ ኦርቶዶክሳውያን በሙሉ ታላቅ ደስ የሚል የምስራች አሁን እነግራችኋለሁ። በዛሬው ዕለት ነሐሴ 8 ቀን 2015 ዓመተ ምህረት ከአዲስ አበባ ወደ 500 ኪሎ ሜትር ገደማ በሚገኘው በዝግቲ አቡነ ገብረ መንፈስ ቅዱስ ታላቁ ታሪካዊ የፈውስ ቦታ ላይ እንገኛለን። በጣም በብዙ ሺህ የሚቆጠሩ በርካታ ምዕመናን ከተለያዩ ክፍለ ዓለማት ከኢትዮጵያም ውጪ ከኢትዮጵያ ከሁሉም ሀገራት ለሱባኤ መጥተው ግቢው አካባቢው በሰዎች ተሞልቷል። እጅግ ደስ የሚል ድንቅ ተአምራት የሚከናወንበት ታሪካዊና ልዩ ቦታ ላይ እንገኛለን። በዓለም ታሪክ ውስጥ ማለት እንችላለን በእንደዚህ አይነት ሁኔታ እንደዚህ ያለ ልዩ ቤተ መቅደስ ብዙ ቦታ ዞረን አይተናል። ከታሪካዊነቱና ከፈዋሽነቱ ጋራ እጅግ ድንቅ የሆነ የእግዚአብሔርን ሥራ የምናይበት ልዩ ስፍራ በመሆኑ በታላቅ ምስክርነት እነግራችኋለሁ። በቅርቡ ይመረቃል ተብሏል። ሁላችንም ለዚህ ጊዜ አደርሰን በመላው ዓለም የምትገኙ ምዕመናን የዝግቲ አቡነ ገብረ መንፈስ ቅዱስ ገዳምን ጸበል በትንሽም ቢሆን ስታገኙት በደንብ ተጠቀሙበት። መታችሁ ምስክርነት የምትሰጡበት ቦታ ነው። ትላንትናም ከትላንት ወዲያም ሰሞኑን በሙሉ እዚህ በከረምንበት ወይም በሰነበትንበት ጊዜ ያየናቸው ተአምራት ትልልቅ ህመሞች ለሐኪም የሚያስደነግጡት ለአቡነ ገብረ መንፈስ ቅዱስ ለታላቁ አባታችን በጣም ቀላል ለዚህ በዓት በጣም ቀላል ህመም ነው። ምክንያቱም መጥቶ የማይፈወስ የለም። ህፃናት ይድናሉ፣ መካኖች ይወልዳሉ። ለአልትራሳውንድና ለኤክስሬይ ለኤምአርአይ እምቢ ያለ አልታይ ያለ የተሰወረ ህመም ከአቡነ ገብረ መንፈስ ቅዱስ አይሰወርም። መንፈስ ቅዱስ ስራውን ይሰራል። ጻድቁ በምድር ላይ በኖሩበት 562 ዓመታት ለኛ ላለነው ትውልድ ብቻ ሳይሆን ላለፈውና ለሚመጣው ትውልድ ሁሉ ያበረከቱት ትሩፋት ያ ሁሉ በረከት ተሰብስቦ እዚህ ቦታ ላይ ይገኛል ብል ማጋነን አይሆንም። ስለዚህ ኦርቶዶክሳውያን ምዕመናን እግዚአብሔር ስራ ላይ ነው። የጻድቅ በረከት በስራ ላይ ይገኛል፣ በተግባር እየታየ ይገኛል። አቡነ ገብረ መንፈስ ቅዱስ ቅዱሳን አባቶቻችን ሁሉ ስራ ላይ ናቸው። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ድንቅ ነው። እዚህ ቦታ ላይ በዚህ በዓት ቃል ኪዳናቸው ባረፈባቸው በአቡነ ገብረ መንፈስ ቅዱስ ላይ እግዚአብሔር ድንቅ ስራ እየሰራ ይገኛል። በጣም ትልልቅ ህመሞች ይፈወሳሉ። በእውነት HIV፣ ካንሰር፣ ጉበት፣ ኩላሊት ፌለሪቲ እነዚህ ሁሉ ተረት ሆነዋል። እዚህ ቦታ ላይ በአንድ ብርጭቆ ጸበል በጣም ድንቅ የሆኑ ታላላቅ ተአምራት ይታያሉ። ሰው ሁሉ ልቡ እያረፈ ነው እና የሚንከራተቱ ነፍሳት እዚህ መጥተው ያርፋሉ። የጻድቁ ቃል ኪዳን በትክክል በተግባር በ21ኛው መቶ ክፍለ ዘመን በዚህ ቦታ ላይ ይገኛል። ኢትዮጵያ አሁንም በቅዱሳን የተከበበች ሀገር ሆናለች። በብዙ ኃጢአት፣ በብዙ መከራ፣ በብዙ ሽንፈት፣ በብዙ መለያየት፣ በብዙ ጦርነት፣ በብዙ ድካም፣ በብዙ መከራ ውስጥ ብንሆንም እንኳን በዚህ ሁሉ መከራ ውስጥ የምናጣጥመው ጣፋጭ ዜናዎች ቢኖር ፈውስ፣ የእግዚአብሔር ጉብኝት፣ መለኮታዊ ጥበቃውና የቅዱሳን ቃል ኪዳን አልተቋረጠም። እንኳን ደስ አላችሁ። ስላየው ደስ ብሎኛል። ሁላችሁም መጣችሁ ለማየት ያብቃችሁ። መምጣት የማትችሉ ጸበሉን አስልካችሁ በአንድ ስኒ ብትቀምሱ ባላችሁበት ሀገር እግዚአብሔር ተአምሩን ይሰራል። የአቡነ ገብረ መንፈስ ቅዱስ አምላክ ሁላችንን የሚጠብቀን አሜን።